አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሚሽካት ቲዩብ ቤተሰቦች እንደምን አላችሁ? ዛሬ ከፌስቡክ መንደር በኡስታዝ አህመዲን ጀበል የተጻፈ ውድና በጣም አስተማሪ የተባለ መልእክት ይዤላችሁ መጥቻለሁ። ታዳምጡኝ ዘንድ በአክብሮት ጠይቃለሁ። መልካም ቆይታ። የመልእክቱ ርዕስ የንጹሐንን ጥቃትና የለቅሶ ፖለቲካ መዘዝ ይላል። መልካም ቆይታ። ይህን ጽሑፌን የዛሬ 5 ዓመት በፈረንጆች አቆጣጠር ቀን 4 2021 ወይም በኢትዮጵያ ዘመን አቆጣጠር ታህሳስ ቀን 26 2013 እዚሁ የፌስቡክ ገጼ ላይ ተለጥፎ ነበር። በንጹሐን ሞት የለቅሶ ፖለቲካ አራማጆች በተርታው ህዝብ ስሜት በመቆመር የፖለቲካ ድጋፍና አቅም ማፈርጠምን እንደ ስልት መጠቀምን በመቀጠላቸው ተርታው ወገን ከስሜት አዙሪት በማውጣት ወደ ሰከነ የመፍትሄ ፍለጋ ምክክርን ጉዞን በማገዝ የንጹሐን ሞት ማስቆም ወደሚያስችል መፍትሄ ጉዞን ያግዝ ዘንድ ዳግም ተለጥፏል። በመላው ሀገራችን የተለያዩ ምክንያቶች፣ ስያሜዎች፣ ሽፋኖች እየተሰጣቸው ባለፉት 3 ዓመታት በሺዎች የሚቆጠሩ ንጹሐን ዜጎች በግለሰቦች፣ በታጠቁ ኃይሎች፣ በቡድኖች፣ በመንግስት ጭምር ተገድለዋል። አሁን ግድያው እንደቀጠለ ነው። በሚሊዮን የሚቆጠሩት ደግሞ ከቤት ንብረታቸው ተፈናቅለዋል። ይህም ከዚህ ቀደም በተደጋጋሚ እንዳወገዝ ነው። ማንም ይፈጽመው ማን ሁሌም መወገዝ ያለበት ጉዳይ ነው። ችግሩ የሚሆነው ይህ አይደለም። አንድ ችግር ሲፈጠር የሃይማኖት አባቶች፣ ታዋቂ ግለሰቦች፣ የመንግስት ሹመኞች ድርጊቱን በሚዲያ ቀርበውና በየመግለጫው ሁሉም ያወግዛሉ። የድርጊቱን ፈጻሚዎች አጣርተን እርምጃ እንወስዳለን ይባላል። ህዝቡ መንግስት የህግ የበላይነት ያስከብር ይላል። ብዙም ሳይቆይ ሌላ ተመሳሳይ ጥቃት በሌላ ስፍራ ይፈጠራል። በተመሳሳይ መንገድ አሁንም የተለያዩ አካላት ተሰባስበውና በየፊናቸው በመግለጫቸው ጥቃቱን ያወግዛሉ። እንዲህ እየተደረገ ጥቃቱ ስፍራ እየቀያየረ እየተደጋገመ ዘለቀ። እኛም በተመሳሳይ መንገድ ስለምንጓዝ የንጹሐን ሞትና እልቂት ይኸው እንደ ሀገር ቀጥሏል። አሁንም ተረኛ ንጹሐን በተለያዩ አካባቢዎች እየተገደሉ ነው። የነገ ተረኛ ሟቾች እነማን እንደሆኑ አላህ ነው የሚያውቀው። ለአንዳቸውም ገለልተኛ አጣሪ ኮሚሽን ይቋቋምና እውነቱ ይውጣ ብሎ የጠየቀ ወይም የሰማ የለም። ለንጹሐን ሞት ማብቂያና ሀገራችን ላለችበት ምስቅልቅል ችግሩ መውጫ መንገድን በስሜት ተነድቶ ባለው ቁረጠው፣ ፍለጠው፣ እሰረው አይነት ጩኸት ከማስተጋባት ቆም ብሎ በስክነትና በመደማመጥ መፍትሄ ማምጣት ያልቻልነው ለምንድን ነው? ምንስ ጎሎን ነው? መፍትሄው እኔ የምለው ብቻ ነው ከሚል ወጥተን ቆም ብለን በመነጋገር ዘላቂ መፍትሄን እንፈልግ። ስንት ለንጹሐን ሞትና ለሀገር እንዳለመጨነቅ የሚቆጠረው ብዙ ነው። አንድ ችግር ተፈጠረ ሲባል የተፈጠረው ችግር እንኳንስ በማን እንደተፈጠረ ለማወቅ ቀርቶ ምን እንደተፈጠረ እንኳን በውል ማወቅ በማይቻልበት ፍጥነት የክስተቱ ዜና በተሰማ ቅጽበት የሞትነው እኛ ነን፣ ገዳዮች እነገሌ ናቸው በሚል የሟቾችን ማንነት እየለዩና እያጋነኑ ጭምር በንጹሐን ሞት ድንኳን ጥለው ከለቅሶ ፖለቲካዊ ትርፍ ማካበትን እንደ ፖለቲካዊ የትግል መንገድ ስለሚያዩትና ያ ስለሚቀርባቸው ንጹሐን ዜጎች መገደላቸው አግባብ ነው ያልክ ያክል አንዱን ከሌላው እያማታ ውዥንብር ሊፈጥሩና በሴራ ትንተና በመጠመድ ተቀናቃኝን የማስመታት ሌላ ዙር ሴራ ሲሮጡ ታያለ። በተነገረው ሁኔታ ስሜቱ የተነካው ወገን ደግሞ በስሜት ተሞልቶ ያለማመዛዘን በማህበራዊ ሚዲያ ስሜቱን በተለያየ መንገድ ይገልጻል። የተገለጸው ስሜት
ደግሞ በሌሎች ዘንድ ደርሶ በእነርሱ ላይ ሌላ አሉታዊ ስሜትን ይፈጥራል። እነኛም በአሉታዊ ስሜት ተሞልተው ስሜታቸውን በተለያዩ መንገዶች ይገልጻሉ። ሌሎች በስሜት ባለፈ በማህበራዊ ሚዲያ ወደ ተግባር ይጣራሉ። በስሜት የተነዱትና የተፈጠረውን ሁኔታ እንደ መልካም አጋጣሚ ያዩ ሌሎች ኃይሎች ደግሞ ከተፈጠረው ሁኔታ ለማትረፍ ሲሉ ከስሜት ባለፈ በተግባር ወደ ጥፋት ጎዳና ይሰማራሉ። ይህም ክስተት በተራው ሌላ ሰቆቃ ይፈጥራል። እንዲሁም የለቅሶ ፖለቲካ ይካሄድበታል። ይህም ከፍ ባለ ሁኔታ ሌላ በስሜት የመነዳት አዙሪት ይፈጥራል። ይኸው በዚህ መልኩ በስሜት አዙሪትና ውጤቶች እየተለጋን እዚህ ደረስን። ሌሎች ደግሞ የሆነ ችግር በተፈጠረ ቁጥር ሀገር እንድታስተዳድር ኃላፊነት የሰጡህ ወይም ሀገር ለመምራት ብቸኛው መፍትሄ እኔ ነኝ ምረጡኝ ብለህ የጠየካቸው ይመስል አንተን ምላሽ ይጠይቁሃል። በሀገራችን እየተንሰራፋ ያለው ንጹሐንን የማጥቃት የለቅሶ ፖለቲካ እና የስሜት አዙሪት መግታት እስካልቻልን ዜጎች በእኩል ዓይን የማየትና እውነተኛ የሕግ የበላይነትን ማስፈር እስካልቻልን ድረስ ገና በየተራ ብዙ ዋጋ ያስከፍለናል የሚል ስጋት አለኝ። እጅግ የሚያሳዝኑት በዚህ ባልሰለጠነ ሂደት ምክንያት ሕይወታቸውን እያጡ ያሉ ዜጎች ናቸው። የሀገራችን ኋላ ቀር ፖለቲካ ሰልጥኖ ንጹሐንን ብሔር፣ ሃይማኖትንና አመለካከትን ሳይለይና ሳያሰላ በማንኛውም መንገድ ሰላማዊ ሰዎችን ኢላማ ከማድረግ እስካልተላቀቀና ከዚህ እንዲላቀቅ በጋራ መቆም እስካልቻልን ድረስ ሁሉም በየፊናው አገኛለሁ ብሎ ትግል እያደረገባቸው ያሉት ነፃነቶች፣ መብቶች፣ እኩልነትና እኩል ተጠቃሚነት፣ ዲሞክራሲና ልማት እንኳንስ በዘላቂነት ሊረጋገጡ ይቅርና በዚህ አካሄዳችን የሀገራችን ሕልውና ራሱ ጥያቄ ውስጥ ሊገባ ይችላል ብዬ እሰጋለሁ። የንጹሐን ጥቃትን ያለምንም ቅድመ ሁኔታ ማስቆም ጊዜ የሚሰጠው ጉዳይ አይደለም። ይህንን ለማድረግ ደግሞ ከንጹሐን ጥቃት ጋር ተያይዞ እየተለመደ የመጣውን የለቅሶ ፖለቲካን ማስቆም ያሻል። ምክንያቱም ለማልቀስ ብቻ የተዘጋጀ እስካለ ድረስ ለቅሶ ፈጣሪዎቹ ዓላማቸው ማስለቀስ በመሆኑ በተግባራቸው ይቀጥላሉ። የለቅሶ ፖለቲካ ሌላኛው ለሀገራችን ሰላም በዘላቂነት መረጋገጥ አደገኛ እየሆነ ያለ ጉዳይ ነው። የለቅሶ ፖለቲካ የተፈጠረው ችግር ዳግም እንዳይደገም ምን እናድርግ ከሚል ይልቅ እንዴት ቶሎና በደንብ እናልቅስ ለሚለው ቅድሚያ የሚሰጥ ነው። ተፈጠረ ስለተባለው ችግር የችግር ፈጣሪዎቹ ዓላማና ፍላጎት በጥሞና ለማሰብ እንኳ ፋታ እንዳታገኝ በማድረግ በስሜት ተነሳስተው ሁሉም ከጎናቸው እንዲሰለፉ ጫና መፍጠርን ያለመ ነው። ይህን አካሄዳቸውን ካልተረዳህና ባመንክበት በራስህ መንገድ እስካላስተናገድከው በቀር ሀሳብን በነፃነት የመግለጽና የመናገር ነፃነት ይከበር ተብሎ ትግል እንደተደረገው ሁሉ በተቃራኒው ደግሞ ሌላው ቢቀር በጥሞና ለማሰብ ፋታ እስክታገኝ እንኳ ያለመናገር ነፃነቴ ይከበርልኝ ብዬ ልታገል ብለህ እስክትመኝ ይገፋፉሃል። እነዚህ ላይ መታወቅ ያለበት አንዱ ጉዳይ የተጠቃ ወይም የተበደለ አካል ማልቀሱ ተፈጥሯዊ ነው። ይህ የሚወቀስ ነገር የለውም። መብትህን ጥሶ የሚያስለቅስህ እያለ አልቃሽ ሊወቀስ የሚችልበት ሁኔታ መኖር የለበትም። ስትበደል በእኩልነት መንፈስ
ስትቀር በደልን ማሰማትና ለመብትህ መቆም በደልና አድሎ እስካለ ድረስ ይቀጥላል። እውነት እንነጋገር ከተባለ ለሀገራችን የሚያሻት ለለቅሶ ፖለቲካ መሯሯጥ ሳይሆን የመፍትሄ ፖለቲካ እንዴት ይምጣ ብሎ በመነጋገር ነው። ነገር ግን ለዚህ ዝግጁነት እምብዛም አይታይም። መንግስትም በራሱ መንገድ ብቻ መጓዝ ሲመርጥ የለቅሶ ፖለቲከኞች ሰፊ የሀገራችንን ሕዝብ ታች ድረስ የሚያሳምን መፍትሄ ከማመንጨት ይልቅ በለቅሶ ፖለቲካ ላይ መጠመድ መርጠዋል። የለቅሶ ፖለቲካን የለመዱና ያጣጣሙ አካላት ሁሉ የእነርሱን ለቅሶ አድምቀው የሚቀናቀኗቸውን ወይም ጠላቴ ብለው የፈረጇቸውን አካላት ለቅሶን ማደብዘዝን ስራዬ ብለው መያዛቸው ነው። እንደነርሱ እሳቤ የእነርሱ ለቅሶ እንዲጎላና በዙሪያቸው የሚሰለፉ በርካታ አልቃሽና አስለቃሽ ለማግኘት እንዲመች የሌሎችን ለቅሶ ሊደበዝዝ ወይም ከነ አካቴው ሊታፈን ይገባል። ከዚህ የተነሳ የእነኝህን አካላት የአንዳቸውን የኔን ለቅሶ ለምን አብረኸኝ አላለቀስክልኝም ብለው የሚከሱ አካላት በጣሉት የፖለቲካ ድንኳን ለቅሶአቸውን አብረሃቸው ብታለቅስ እንኳ በዚህ አያቆሙም። ቀጥለው ደግሞ እኔ እንደማለቅሰው ለምን አላለቀስክም ብለው ይከሱሃል። ፍላጎታቸው ስለ ራሳቸው ችግር ማሰማት ብቻ ሳይሆን ዋና ጠላቴ ወይም ተቀናቃኝ የሚሉትን አካል ለቅሶን ማፈን፣ ጥቃትን ማደብዘዝ እና የክስተቶችን ተርክ ቅኝት እነርሱ በሚፈልጉት መንገድ መቆጣጠር ጭምር በመሆኑ አስከትለው ደግሞ የማንን ለቅሶ ማልቀስ እንዳለብህና እንደሌለብህ በተለያዩ መንገዶች ሊነግሩህና ሊያስገድዱህ ሲጣጣሩ ታያለህ። በፊት ከሰጠኋቸውና ከተንበረከክላቸው ሁሌም ቀጥለውም ያንተኑ ለቅሶ የራሳቸው ማድረግ ካልቻሉ የራስህን ወይም የወገንህን ለቅሶ እንኳ እኔ ዝም እንዳልኩት ለምን ዝም አላልክም? ለምን አለቀስክ? ወይም እኔ ህመሙና ስሜቱ በተሰማኝ ደረጃ ለምን አልተሰማህም? ስለምንስ እንደኔ ከመሆን አልፈህ ስሜትህን ከፍ ባለ ለቅሶ ገለጽክ ከሚል መነሻ ለቅሰው ከፍየሏ በላይ ነው እያሉ ሊዘባበቱብህ ሲጣጣሩና በተለያዩ መንገዶች ሲተቹ ታያለህ። ንጹሐንን ያጠቃና ምክንያት የሆነ አካል ማንም ይሁን ማን ከየትኛውም ብሔርና ሃይማኖት በየትኛውም ክልል ወይም ሰፈር ይሁን በትክክል ተጣርቶ ተጨባጭና የማይስተባብል ማስረጃ የቀረበበት አካል ተገቢውን ቅጣት ያግኝ ስትል ለንጹሐን ተቆርቋሪ መስሎ የህግ የበላይነት ሲል ታየው የነበረው አካል ከፊሉ ከእንደገና በየወገኑ ተቧድኖ የኔ ወገን ንጹህ ነው ብሎ ሌላ ዙር የሴራ ትንተና የለቅሶ ፖለቲካ ይቀጥላል። የኔ ወገን ንጹህ ስለሆነ በአስቸኳይ ይፈታ፣ የእነርሱ ወገን ግን ወንጀለኛ ስለሆኑ የህግ የበላይነት ይከበር እያሉ በየተራና በየሰፈራቸው ተቧድነው ሲጮሁ ታያለህ። ብዙዎች መፍትሄው የህግ የበላይነት ነው ሲሉም ይደመጣል። ገና የህግ የበላይነት ትርጉሙና አግባብ ራሱ ቆም ተብሎ መፈተሽ የሚሻበት ሁኔታ ላይ ወድቋል። ለመንግስት የህግ የበላይነት ራሱ ህግን ማክበርና ማስከበር የዜጎች ፍላጎት መሰረት አድርጎ በህግ አግባብ ብቻ ህግ ማርቀቅና ማስጸደቅ የሚለው በህግ የተጣለበት ዋናው ሚናው ተረስቶ የህግ የበላይነት የሚፈልጋቸውን አካላት ማሰር፣
በመቻል ብቻ የሚለካ ከሆነ ለዳኛ የህግ የበላይነት ግራ ቀኙ በህግ አግባብ ብቻ በፍትህ መዳኘት የሚለው ቀርቶ የህግ የበላይነት ትዕዛዜ አልተከበረም በሚል ብቻ የሚለካ ከሆነ ለፖሊስ የተጠርጣሪዎችን ሰብአዊ ህጋዊ መብቶችን ጠብቆ መያዝና መመርመር የሚለው ቀርቶ ስለ ህግ የበላይነት ትዝ የሚለው የማሰር ጊዜ ብቻ ከሆነ ለአቃቢ ህግ በሐሰት ከመክሰስ ርቆ ለእውነት ጥብቅና መቆም የሚለው ዓላማው ተዘንግቶ የህግ የበላይነት በተከሳሾች ላይ በማስፈረድ አቅም የሚመዘን ከሆነ ለተከሳሽ በነፃና ገለልተኛ የፍትህ ስርዓት የመዳኘት ጉዳይ ተዘንግቶ የህግ የበላይነት መፍታት በመቻል ብቻ የሚመዘን ከሆነ ለጠበቃ ለህሊናና ማስረጃ መቆም ተዘንግቶ ደንበኛን ነፃ በማስባል የህግ የበላይነት የሚለካ ከሆነ ለአክቲቪስቶች ፍትህ በእውነተኛ ማስረጃ ለእውነት ብቻ ድምፅ መሆንና መቆም የሚለው ተዘንግቶ እኔ ያወገዝኩትና ያስወገዝኩት አካል የህግ የበላይነት ይከበር ስም ማስመታት በመቻል አቅም የሚለካ ከሆነ ለተበዳይ ተከሳሽ ፍርድ እስኪያገኝ ድረስ እንደ ንጹህ የመገመት መብቱ ተጋፎ የህግ የበላይነት ሚዛኑ በተከሳሽ ላይ መፈረድ መቻል ብቻ ከሆነ ለዜጎች በህግ አግባብ የተጠላባቸው ግዴታዎች መወጣት ተዘንግቶ የህግ የበላይነት መብታቸው በማግኘት መቻል ብቻ የሚለካ ከሆነ የህግ የበላይነት ከምኞት አልፎ በሀገራችን በተግባር እውን የመሆን እድሉ ገና ሩቅ ነው። ቸርን ሰንብት። ፕሮግራሙ ከተመቻችሁ፣ መልእክቱ ከተመቻችሁ ለወገን ዘመዶቻችሁ፣ ለእህት ለወንድሞቻችሁ ሸር በማድረግ እንዲሁም ቤቱን ሰብስክራይብ በማድረግ ላይክ በማድረግ እንዲሁም ሀሳባችሁን በኮሜንት በማስቀመጥ ሀሳባችሁን ልትነግሩን ትችላላችሁ። ታበረታቱን ትችላላችሁ። ስላዳመጣችሁ እናመሰግናለን። መልካም ቆይታ